ሰላም ሰላም፣ እንዴት ናችሁልኝ? ሰላም ናችሁልኝ ወይ? አልሐምዱሊላህ ሁሉ ሰላም ሁሉ መልካም ብያለሁኝ። እንግዲህ ባለፈው የለቀኩት ቪዲዮ ትንሽ ቪው ብዙ ሰው አላየውም። ብቻ አልሐምዱሊላህ አላኩልህ። እናንተ ግርግር ምናምን ነገር ነው የምትወዱት አውቃለሁ። ኮሜንትም ደግሞ በጣም እያየሁኝ ነበር በሁለቱ ቪዲዮዎች። እናንተ ለምን እንደሆነ አላውቅም፣ እኔን ማስለቀስ ነው መሰለኝ የምትፈልጉት። እኔ ወላሂ ስለ ነፍሴ ለእናንተ በነግራችሁ ውስጤ ነበረ በጣም ደስተኛ ነው መሆነው ያኔ ያለውን ነገር ማለት ነው። እሷ ወደ አኺራ ሄደችበትን ምክንያት ማለት ነው። ግን ወላሂ ስለሷ ሲወራ ወላሂ እኔ ራሴን መቆጣጠር አልችልም፣ እውነት ለመናገር ማለት ነው። በቃ ያቅተኛል እንዳለቅስላችሁ ምናምን ከፈለጋችሁ ማለት ነው። እሱንም ፈልጋችሁ ከሆነ አላቅም። ብቻ እኔ ስለሷ ሲወራ ወላሂ በጣም ውስጤ እንትን ይለኛል። ለምን እኔ አንዳንድ በዛን ሰዓት ማድረግ ያልቻልኩት ነገር ስላለ በጣም ስለሚሰማኝ ነው። እሱ ብቻ ሳይሆን እሷ ከኔ ህይወት መውጣቷ ራሱ በጣም ወላሂ እንትን ይለኛል፣ በጣም ነው የሚሰማኝ። ግን አልሐምዱሊላህ ቀኗ ስለደረሰ ነው። ኢትዮጵያ ላይ ደግሞ ሕክምና ስለሌለ ነው እንጂ እኔ ወላሂ አሁንም መናገር የምፈልገው ነገር ወላሂ ወደ አላህ ሄደችው እሷ ለሕክምና ነው እንጂ ነፍሴ ሞታ ነው የሚለውን ነገር መናገር ራሱ አልፈልግም። ወላሂ ለሕክምና ወደ አላህ ነው የሄደችው ብዬ ነው ማስበው። አላህ የጀነት ያርጋት፣ አላህ ጀነተል ፈርደውስን ይወፍቃት። ያው ስናገር ራሱ ወላሂ ልቤ ራሱ ይመታል ምናምን። ብቻ በቀጣይ ቪዲዮ እንዴት እንደታመመች እንዴት ምን ሆና እንደነበረ ያለውን ነገር ሙሉን ቪዲዮ ነግራችኋለሁ በቀጣይ ቪዲዮ። ይሄኛውን ቪዲዮ ግን ሁላችሁም ላይክ እንድታደርጉልኝ፣ እንደዚህ አይነት ቪዲዮ ደግሞ የማይመቻችሁም ከሆነ አስተያየት ስጡኝ፣ መቀየር ካለብኝ ማለት ነው እቀይራለሁ ኢንሻአላህ። ስለ ነፍሴም ደግሞ ስራለን እንድታለቅስ እንፈልጋለን የምትሉም ከሆነ እንግዲህ ወላሂ ነፍሴ እኔ በጣም ነው መወዳት፣ በጣም ማፈቅራት ሚስቴ ነች። አላህ ጀነተል ፈርደውስን ይወፍቃት። ወላሂ ነፍሴ አላህ ጀነት ያርጋት። በስ እኔ ለምን ከልጆቿ ጋር ያላት ቁርኝነት ከኔ ጋር ያላት ከቤተሰቦቿ ጋር ከኔም ቤተሰብ ጋር ያላት ቁርኝነት በጣም ደስ የሚል ስለነበረ ነው። ወላሂ አንዳንዴ መሞት የሌለበት ሰው ሲሞት በጣም ያስጠላልና ወላሂ ስንት ብቻ ተውት አልናገርም። እንዲህ ነው የመናገር ማልችለው ነገራቶችም ስላሉ ነፍሴ ወላሂ ያ ነገር አይገባትም ነበረ። ለምን ለቤተሰቦቿ ለራሷን ቤተሰብም እንደዚሁ ምትለፋ የነበረች ልጅ ነች። አንድ ቀን ክፉ ነገር ተናግራ ማታውቅ ሴት ናት። እኔ ወላሂ አሁንም ቢሆንም የምናገረው ነገር ነው፣ እሷም እያለች የምናገረው ነገር ነው። ለምን እኔ አንዳንዴ ከሷ ጋር በነበርንበት ሰዓት ራሱ እንትን ምለው ማወራው እንድትጣላኝ እንድትነጋገረኝ መልስ እንድትመልስልኝ በጣም እፈልግ ነበረ። ወላሂ እኔ አሁን እሷ ወደ አኺራ ስለሄደች እንትን እያልኩኝ ሳይሆን ወላሂ ላዚም ነው የምላችሁ፣ አንድ ቀን እኔ የሆነ ነገር ተናግሬያት እሷ መልሳልኝ አታውቅም። ዝም ነው የምትለው። ለምንድን ነው ማትመልሹ ብዬ የምናደድበት ሰዓት አለ። እሷ እንግዲህ ጸባይዋ እንደዛ ነው። ነፍሴ በቃ መሳቅ ነው፣ ከሰው በፈገግታ ነው እንትን የምትለው ሰውን። እኔ ወላሂ ላዚም እኔ እሷን ካወቅኳት 8 ዓመት ምናምን ገደማ ሆኖናል። አንድ ቀን ስለሷ እንዲህ ነው ብሎ የሚናገር ሰው ሰምቼ አላውቅም። አላኩል ሐል እኔ እንደዚህ እንዲህ ነው ብሎ ነገር የለም። እኔ ቪዲዮ ይሰራልን እሷ ይጠቅማቸዋል። ለምን በዛን ሰዓት እሷ ያለችበት ነገር በጣም እንትን ስለነበረ በተለይ ለመዳም ቅመሞች ወላሂ በጣም የሚያስፈልጋችሁ ነገር ነው። ግን ስራልን ካላችሁኝ እኔ እሰራላችኋለሁ፣ ችግር የለብኝም። ያው ራሴን መቆጣጠር ስለማልችል እንትን ይለኛል። እሱ ነገር አለ። ስራልን ካላችሁኝ እሰራላችኋለሁ። ግን ባትሉኝ ደግሞ ትንሽ ጊዜ ብትሰጡኝ። ነፍሴ ራሷን ካለፈች ዛሬ 2 ወር ከ20 ቀን አካባቢ ደርሳለች።
ይመስለኛል 20 ቀን ወይ 19 ቀን ነው የሚሆናት። ቀኗንም ያው የቆጠርኩ ነው ያለሁት እና እንደዛ ቀን ስለሆናት ትንሽ ጊዜ ስጡኝ፣ እኔ በራሴ ሰዓት መናገር አይቀርም። አይ አሁን ያስፈልገናል የምትሉም ከሆነ ኮመንት ላይ አስቀምጡልኝ። እንደዚህ አይነት ቪዲዮ ደግሞ አትስራ ለምትሉት ደግሞ ወላሂ በዚህ ሰዓት እኔ እውነቱን ልንገራችሁ ስራ የለኝም። ነፍሴ በምትሰራው የነበረ ስራ ነው እንተዳደር የነበረው። በዚህ ሰዓት እኔ ምንም አይነት ስራ የለኝም። በዚህ አጋጣሚ እናንተም ማስታወቂያ ምናምን ማሰራት የምትፈልጉ ልጆችም ካላችሁ አናግሩኝ። ወላሂ እኔ ኢትዮጵያ ከመጣሁ ምንም አይነት ስራ እንትን አላልንም። ያው ስንሰራ የነበራቸው ስራዎች ያው አልተሳኩም ማለት ሳይሆን ዶሮም ጀምሬ ነበረ፣ እንደዚሁም የላርጎ ስራዎችን ሰርቼ ነበረ። ያው አልተሳኩም ሳይሆን በራሳችን እንትን ነው በቃ ሳይሳካ የቀረው እንጂ እኔ አሁንም እንትን ብልም እነሱን ስራዎችን መስራት ወደፊት ለምን መስራት የምፈልጋቸው ስራዎች ስለሆኑ እሰራለሁ። ለምን ስራ ላይ ስራ ብላችሁ ከጀመራችሁ ትክክለኛ የሆነ ነገር ስለሚያስፈልግ እንትን እላለሁ ማለት ነው ወደፊት። እና እንደዚህ አይነት ቪዲዮ ላንተ አይመጥንም ብዙ ኮሜንቶችን አያለሁኝ፣ ግን አማራጭ ስለሌለኝ ነው ግድ በቃ ለልጆቼ የሆነ ነገር ማድረግ ስላለብኝ ከሰው ጥገኝነትም መውጣት ስላለብኝ ነው ይህንን ቪዲዮ እየሰራ ያለሁት እንጂ ባልሰራ ደስ ይለኝ ነበረ። ግን خلاص ግዴታዬ ስለሆነ ነው። ኢንሻአላህ እንደዚህ አይነት ቪዲዮም ደግሞ አያስፈልግም፣ ሌላ ሀሳቦችም አሉኝ መስራት እችላለሁኝ። እነሱንም ቪዲዮ ኢንሻአላህ ወደፊት እንትን እያልን ለምን ቪዲዮም ዩቲዩብም እንዳይቀዘቅዝብኝ በማለት ነው እንደዚህ አይነት ቪዲዮ እየሰራ ያለሁት። ኢንሻአላህ ስለ ሁሉም ነገር እኔ እንትን እላለሁኝ አልহামዱሊላህ ነው የምለው። እናንተም ደግሞ ኮመንት ላይ የምትፈልጉትን ነገር መጻፍ ትችላላችሁ። ስለ ነፍሴም ደግሞ ተናገር ያስፈልገናል የምትሉም ከሆነ ግን አሁን አይደለም ወቅቱ። ለምን እኔ ራሱ ቪዲዮን ስለቀው ከስር ስለ ነፍሴ የምትፈልጉ ታሪኩን ምናምን ብዬ ብቻ ያለውን ነገር ጽፍላችኋለሁ። እሱን እያያችሁ እንድትገቡ አደርጋለሁ። በተረፈ ይሄ ነው የሚመስለው። ዛሬ ከእናንተ በዚህ ቪዲዮ ሪያክት አላደርግም። ለምን ኮሜንት ላይ በጣም ብዙ ሰዎች ስለ ነፍሴም እንደዚህ አይነት ቪዲዮ ማትስራ ምናምን እያላችሁ ብዙ ኮሜንቶችን እየሰጣችሁኝ ስለነበረ ለዛም ነው እንትን ያልኩት። በቀጣይ ኢንሻአላህ ሌላ አዲስ አሪፍ ቪዲዮዎችን አቀርብላችኋለሁ። እናንተም እንግዲህ ሁላችሁ ይሄን ቪዲዮ እያያችሁ ያላችሁ ልጆች ዩቲዩብ እንዲነሳልኝ በትህትና ጠይቃችኋለሁ። ላይክ አድርጉት፣ ኮሜንትም ደግሞ አስቀምጡልኝ። ቪዲዮንም እስከ መጨረሻው ድረስ እንድታዩልኝ እፈልጋለሁ። ለምን ለሌላ ሰው እንዲደርስና እኔም እንድጠቀም ማለት ነው። በዚህ ሰዓት እንዳልኳችሁ ስራ ስለሌለኝ ነው ይሄንን ስራ እየሰራ ያለሁት እና እንድትተባበሩኝ እፈልጋለሁ። አመሰግናለሁ።